ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛ እኔ ላናገረው አንስ ጊዜ ከዛ አይሆንም ይመታል ምናምን ብላ ይስፋል ብላ ራሷን ከፎቅ ወረወረች። እኔ ሊይዛት ብሞክርም አልደረስኩም። መጮ ብቻ ነበር የቻልኩት። ጮኩኝ። ልጆቹም ተነሱ። ያለው ነገር የተፈጠረው ይህ ነው። አገላለጿ አንዷለም ጎሳ ቀነኒ አዱኛን አስመልክቶ በዚህ ሰሞን ከሰጠው ምላሽ ውስጥ የተቀነጨበችና ትኩረት እየሳበች ናት። ከ9 ወራት በኋላ ስለ ቀነኒ አዱኛ ጉዳይ ምላሽ የሰጠው አንዷለም ጎሳ ከደሙ ንጹህ ነኝ ሲል ተደምጧል። ከንግግሩ እንደተረዳነው ከሆነ ግን የሞቷን ምክንያትና ቀን በዘፈኑ ተንብዮታል። በዘፈኑ የኃጢአት ጥላ አታድርግኝ ማለቱም ራሱን አንድ ቀን እንዳይገላት ቀድሞውኑ ይፈራ ነበር ወይ አስብሏል። ታናሽ ወንድሟ በለቅሶ ታጅቦ አንዷለም ያደረጋትን በሙሉ ከፎቶ ማስረጃ ጋር አስረድቷል። ሽጉጥ የተኮሰባትን አጋጣሚ ጭምር ሁሉንም በዝርዝር እናየዋለን። እናንተ ማሳባችሁን በኮሜንት እያሳወቃችሁን ለፉ። ከአንዷለም መግለጫን ጀምር። ማታ ጥሩ ጊዜ እያሳለፍን ነበር። ለወንድሟ ስትደውልም አጠገቧ ነበርኩ። ውሎዋን ለማወቅ ውሎሽ እንዴት ነበር ብዬ ጠየቅኳት። በስጨት ብላ እኔን የማመን ችግር አለብህ በማለት ከተኛንበት ተነስታ ሄደች ይላል አንዷለም ጎሳ ሐቄ ያለውን ነገር ሲያብራራ። እኛ ግን እዚሽ ጋር አንድ ነገር እናንሳ። አንዷለም ጎሳ አያንቱ ሲል የሰየመው አልበም ውስጥ ይልያ ልቡ የሚል ርዕስ ያላት ትራክ አለች። እዚህ ትራክ ውስጥ ፍቅረኛው ቀነኒ እኔን የማመን ችግር አለብህ እንዳለችው ባንደበቱ የተናገረው አንዷለም ጎሳ ስለ ቅናት ጠለቅ ያለ መልእክት ያለው ዘፈን አቀንቅኗል። ዘፈኑ ገና ሲጀምር ገጋፈቹንኮ ኦልማንኬ ዋን ሲፍጋሜ ፈካታ ይላል። ውሎሽም መጠየቄ የሰለቸሽ ወይንም የደከመሽ ይመስላል ማለት ነው። ታዲያ በራሱ በአንዷለም ጎሳ አገላለጽ ለቀነኒ ሞት ምክንያት የሆነው ንግግራቸው በዚህ ዘፈን ጅማሮ ላይ የተቀመጠው ውሎዋን መጠየቄ የፈጠረው መሰላቸት ነው ብሏል። ምናልባትም አንዷለም ይህን ሙዚቃ የዘፈነው ስለ ቀነኒ እያሰበ ይሆን ያሰኛል። አንዷለም በዘፈኑ ይቀጥልና መሄድሽን እፈራለሁ፣ ሰው ሲያይሻል ወድም እቀናለሁ፣ መቅናቱ ፍቅር ነው ከሌላ አትይብኝ ግን እንዳትሄጂ እያልኩኝ እሳቀቃለሁ ሲል ይደመጣል። ቀጣዩ የሙዚቃ ክፍልም ትሄጃለሽ እያልኩኝ እፈራለሁ፣ በአንቺ ምክንያት ራሴን ለማሞኘት ብሞክርም ጥርጣሬ ወደኔ ይመጣል፣ አንቺን በመጠርጠር አብዳለሁ፣ የኔ ቆንጆ ልስተካከል አልቻልኩም፣ ሁሉም ሰው ሲያይሽ ልቤ ይጨነቃል፣ ቀልቤ ይሰስትሻል፣ የኃጢአት ማረፊያ አታድርግኝ እኔን ክፉ ጥላ የሚሉ ሐሳቦችን ይዟል። እዚህ ጋር አንዷለም ጎሳ በሙዚቃው የኃጢአት ጥላ አታድርግኝ ማለቱ በስተመጨረሻም ለቀነኒ አዱኛ ሞት ምክንያት ነው ከመባሉ ጋር ተገጣጥሟል። አንዷለም ጎሳ በዘፈኑ የገለጸው የቅናቱ አለንጋ እሷንም እሱንም ድብና አድርጎ ገርፏል። ተወዳጁ የኦሮሚያ ሙዚቃ ቀንቃኝ በሙዚቃው ውስጥ ምናልባትም ቆንጆዋ ልጅ ቀነኒን የኃጢአት ጥላ አታድርግኝ እንዳላት ሁሉ ገድሏትም ይሁን ሳይገድላት የፈራው ደርሷል። እሱም ገደላት አሊያም ራሷን አጥፍታ ይሁን ጸጸቱ አይቀርለትምና አንዷለም ፍቅረኛው ቀነኒ ራሷን አጠፋች ባለበት ቀን የእርግዝና ምርመራ ለማድረግ ሆስፒታል አብረን ሄደን ነበር ብሏል። የእርግዝና ውጤት ምን እንደነበር ግና ሳይናገር አልፏል። ይህም ቀነኒ ህይወቷ ሲያልፍ ምናልባትም ነፍሰ ጡር ትሆን ይሆን የሚል ጥያቄ አስነስቷል። ለአንዷለም ጸንሳለት ከነበረ ደግሞ ጸጸቱ አብዝቶ ይፈጀዋል፣ ሁለት ነፍስ ያጣልና። አሁን ደግሞ ታናሽ ወንድሟ በእንባ ታጅቦ የተናገረውን እንደሚከተለው አቅርበንላችሁ ወደ አንዷለም ጎሳ መግለጫና የተነሱ ጥርጣሬዎችንና ጥያቄዎችን እንመለከታለን። ኦሬዲ አቃቢ ጋር የተጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት መረመር ነበር። የቀነኒ ታናሽ ወንድም ሊበን አዱኛ ልቤ ቆሰለ፣ በጣም አዝኛለሁ በማለት ንግግሩን ጀምሮ ትላንት አንዷለም ስሜን ጠቅሶ እሱ ያውቃል ብሎ ነበር። የማውቀውን እናገራለሁ። በማርች 8 2023 አብረው መኖር ጀመሩ። መጀመሪያ የደበደባት የልደቷ ቀን ነው። ያ ማለት ከ10 ቀን በኋላ ማለት ነው። ከ8 ወር በኋላ ደግሞ ደብድቧት እጇን ተሰብራ በፋሻ ተጠቅልላ ነበር። በዚህም አላበቃም። የዛሬ 2 ዓመት አካባቢ ጊታር የሰበረበትና ሽጉጡን የተኮሰበት ቀን ነው። አንዷለም አምሽቶ ሊነጋጋ ሲል ነው የሚመጣው። የዛን ቀን ስልኩ ላይ ፎቶ ይዞ አንቺ ነሽ አይደለሽም እያለ ሽጉጥ ደቅኖባት ሲያስፈራራት እኔና እህቱ ፎቶውን ካየን በኋላ አይቺ ቀነኒ አይደለችም አልነው። ከዛ ተበሳይቶ ወደ መስኮቱ ተኮሰ። ሌላ ቀን ደግሞ በቦክስ መቷት ከንፈሯን አቆሰለው። እንደዛ አድርጓት እኔም በማየቷ አዝና በጣም ስታለቅስ ነበር። አይኗ አብጦ ጥርሷ ደምቶ የፊቷ ቅርጽ ተለዋውጦ ያያችሁት ነገር በሙሉ
በሙሉ አንዱዓለም ጎሳ ጥቃት ፈጽሞባት ነው በማለት በማስረጃ አቅርቧል። ከዚህ በተቃራኒ አንዱዓለም በሰሞኑኛ መግለጫው ቀነኒ ራሷን ለማጥፋት በተደጋጋሚ እንደምትሞክርና ከደሙ ንጹህ ነኝ ሲል ገልጿል። ይሄንኑ ጉዳይም አባቷን ጨምሮ ለብዙ ቤተሰቦቿ መናገሩን እወቁልኝ ብሏል። አንዱዓለም አክሎ ማንም ምንም ለማድረግ ግን አልሞከረም ሲል ቤተሰቦቿን ወቅሷል። ወሳኙና የመጨረሻዎቹን ደቂቃዎች ወደ ሞት የተራመደችበትን አጋጣሚ በአይኑ በብረቱ እንዳየ የሚናገረው አንዱዓለም ጎሳ ማታ ጥሩ ጊዜ እያሳለፍን ነበር፣ ለወንድሟም ስትደውል ነበር። ድንገት ስለ ውሎ አስጠይቃት እኔን የማመን ችግር አለብህ በማለት ከምንተኛበት ተነስታ ሄደች። ስትቆይብኝ ተጠራጥሬ ሄድኩ። ሌሎች ክላሶች ውስጥ የለችም። ቼክ ሳደርግ ኪችኑ ዝግ ነው። አበባ ነገር ላይ ቆሜ ሳያት የልብስ ማጠቢያ ማሽኑን ተደግፋ ላርጎ ስትጠጣ ተመለከትኩኝ። ምን ነው ቀኖ ብዬ በዛ ዘልዬ ገባሁ። ከዚህ ቀደም እንዲህ አይነት ነገር አላደርግም ብላ ቤተሰብ ፊት ቃል ገብታልኛለች። ወንድሜም ጓደኛዋም እንዲመክሯት ነግሬያቸው መክሯታል። በተደጋጋሚ ቃል ገብታልኝ የነበረ ቢሆንም ቃሏን መጠበቅ ስላቃታት እኔም ሰው ነኝና እንደዚህ አይነት ህይወት መኖር አልችልም። በተደጋጋሚ ራስሽን ለማጥፋት እየሞከርሽ ስለሆነ ነገ ቤተሰብ ጠርቼ እንለያያለን አልኳት። ከዛ በሩን ለመክፈት በሩ ጋር እንደደረስኩ እንደዛ ነው እንዴ ይስፋልክ ብላ ከፎቅ ላይ ዘለለች። እኔ ልይዛት አልደረስኩም። መጮ ብቻ ነበር የቻልኩት። ጮኩኝ። ልጆቹም ተነሱ። ያለው ነገር የተፈጠረው ይህ ነው። ቀኖዬ ያደረገችኝ ነገር የለም። እሷን የምጎዳበት ምንም ምክንያት የለም። ተይ ብዬ ከመምከር ከመደገፍ ውጪ ያደረኳት ነገር የለም። እጄ ንጹህ ነው። ሽማግሌዎቹ ይሄንን ይመልከቱልን፣ ከቤተሰቧ ጋር ግንኙነቴን ያስቀጥሉ ብዬ ነው ላኩት። ስለ ጉማም አልተወራም። እጄ ንጹህ ነው፣ የማወጣው ጉማ የለም ሲል ገልጾታል። ምንም እንኳን አንዱዓለም ይሄንን ቢልም አሁንም ፍትህ ለቀነኒ የሚሉት ቤተሰቦቿም ይሁን የማህበራዊ ትስስር ገጽ ታጋዮቿን ሊያሳምን አልቻለም። እንዲያውም በዛ ያሉ ጥያቄዎችን አስነስቷል። በአንደኝነት የጭቅጭቁ መነሻ እርሱ መሆኑ ተጠያቂ አያደርገውም ወይ የሚለውን የፖለቲካል ሳይንስ ምሩቋ ሱሃድ አህመድ በሌሎች ሀገራት ላይ ይህንን መሰል ተግባር ህጉ እንዴት ያየዋል የሚለውን እንደሚከተለው አብራርታለች። በእርግጥ በኢትዮጵያ የህግ ማዕቀፍ ውስጥ በአንድም ሆነ ሌላ ይቀጣል ብሎ ማን ጠበቀ? ቢሆንም ግን ቀነኒ ከሞተች ጥቂት ቀናት በኋላ ሳነሳ ወደ ነበረው ነጥብ ልመልሳችሁ። ቀነኒ ራሷን አጥፍታ ቢሆን እንኳ በፎቶዎችና ከጓደኞቿ ጋር በነበራት የመልእክት ልውውጥ እንዳየነው ጥሩ ሁኔታ ውስጥ አልነበረችም። ከዚህ ውስጥ የምወጣው በሞት ብቻ ነው የሚል ድምዳሜ ላይ መድረስም ቀላል ነገር አይደለም። እንዲህ ያሉ ጉዳዮች የሚዳኙበት የህግ ማዕቀፍ ዛሬ ላይ ኢትዮጵያ ላይ ኖራት ይችላል። ነገር ግን ቀነኒ እንዲኖር ለማስቻል መነሻ ወይንም ኢንስፓይሬሽን መሆን አለባት ብዬ በግሌ አምናለሁ። በሴቶች መብት ላይ የሚሰሩ ድርጅቶችም ይሰሩበታል ብዬ ተስፋ አድርጋለሁ። የስነ ልቦና ጫና ኮንትሮል ኤንድ ኮሄሽን፣ ጾታን መሰረት ያደረገ በፍቅር ወይንም በትዳር አጋር የሚደርስ ጥቃት እንዲሁም በኢንተርኔት በሚደረግ ቡሊንግ ጭምር ሰዎች ራሳቸውን ሲያጠፉ በፈረንሳይ፣ ዩናይትድ ኪንግደም፣ ደቡብ ኮሪያ፣ አሜሪካ፣ አንዳንድ ስቴቶች እንዲሁም ሌሎች ሀገራቶች ላይ ባለማወቅ ኢንቮለንተሪ ማንስላፈር ሆነ ሆን ተብሎ ለሰዎች ውሳኔ ምክንያት ነው ተብሎ የሚታሰብ ሰው ካለ በረጅም ጊዜ እስር ጭምር ይቀጣል። እነን የማነሳው ነገም ብዙ ቀነኒዎች ስለሚኖሩ ነው። ምላሻችን ራሷን ካጠፋች እሱ ምን ያደርጋት መሆን ሳይሆን ያለበት እህቶቻችንን ከእንዲህ ካለ የስነ ልቦና ጫና እንዴት እንታደግ፣ ከማይሆናቸው የትዳር ወይንም የፍቅር አጋር ራሳቸውን እንዲመርጡ እንዴት እናስችል፣ ብሎም በምን አይነት የህግ ማዕቀፍና ማህበራዊ አገዛዝ እንጠብቃቸው ነው መሆን ያለበት በማለት ሐሳቧን አስፍራለች ሱሃድ አህመድ። ቀነኒ አዱኛ ተደብድባ ፊቷ በልዞ ከንፈሯ ቆስሎ አይኗ አብጦ ያየናቸው እነዚያ ፎቶዎችስ ይስፋል ብላ ራሷን ደብድባ ነውን የሚለው ሌላ ጥያቄ ሆኗል። ይስፋል ብላ ነው ራሷን በቦክስ ትመታ የነበረው? ይሳካል ብላ ነው አይኗ እስኪበልዝ ድረስ ራሷን የምትደበድበው? አንተ ይመርብ ብላ ነው እሷ ራሷን ያደማችው? ለአንተ ገነት እንዲሆን ነው በጥቃት ሲኦል ህይወት ውስጥ የኖረችው? አንተ እንድትስቅ እንድትደምቅ እሷ ሳቋን ያቆመችው? የከሳችው አቅፋ ከተኛችበት ከግያ ውስጥ ወጣ ራሷን የምታጠቃው ለአንተ ምድር እንዲሰፋልህ ነው? የቀነኒ ስቃይ እንደ ድንጋይ መቀመጫ እያደር የበለጠ ያማል። ህግም ባህልም ተባብረው እውነት ሊያስክዱን እጅግ የማይመስል ነገር ይዘውብን ይመጣሉ። ብቻ እግዚአብሔር እውነቷን ያውጣላት። የተደመጠው ምሬት የጽዮን ታምራት ነው። አንዱዓለም ጎሳ በአባገዳዊ ተመርቆ ወደ ሙያው ማለትም ወደ ሙዚቃ ስራው ሊመለስ እንደሆነ ከሁለት ቀናት በፊት ተገልጿል። ጉዳዩ እልባት ያላገኘ በመሆኑ አንዱዓለም የቀድሞ ተቀባይነቱን ያገኛል ወይ? ራሱስ ቢሆን በጥሩ መንፈስ ስራውን መስራት ይችላል
የሚለው ጉዳይ ጥያቄ ሆኖ ይቀጥላል። በአሁኑ ወቅት በሀገራችን የሚሆን በሌሎች ዓለማት በአንድም በሌላም ራስን ማጥፋት በስፋት እየጨመረ መጥቷል። በቅርቡ እንኳን ብንሄድ ይሻላል ብላ ፌስቡክ ላይ ለጥፋ ራሷን ያጠፋችው ልጅ ተከትሎ ብንሄድ ይሻላል እያሉ ራስን ማጥፋት እንደ ትሬንድ ተቆጥሮ ነበር። ስለ ጉዳዩ በዶክተር ኤርሚያስ ማሞ ስለ ራስን ማጥፋት የተጻፈ ጽሑፍ አብረን እንይና እንጨርሳለን። አሁንም አብራችሁን ቆዩ። ራስን የማጥፋት ምልክቶቹ ከማህበራዊ ህይወት ባልተለመደ ሁኔታ መነጠል፣ ለምንም ነገር ፍላጎት ማጣት፣ ሰዎች በተደጋጋሚ ህይወት በቃኝ፣ ኑሮ መረረኝ፣ የመኖር ትርጉም ምንድነው የመሳሰሉትን በተደጋጋሚ መናገር፣ በተለያዩ ሱሶች መደበቅ፣ የስሜት ቶሎ መለዋወጥ፣ ተስፋ መቁረጥ፣ ነገሮችን ያለ ጥንቃቄ ማድረግ፣ ሰዎችን መሰናበት፣ ከመጠን በላይ ያልተገባ ስጋት ሊታዩ ይችላሉ። ነገር ግን እነዚህ ምልክቶች ከሰው ሰው ይለያያሉ። ራስን ማጥፋት በሃይማኖት፣ በባህል፣ በህግ የተከለከለና የተወገዘ ነው። ሰዎች ድርጊቱን ከፈጸሙ በኋላ በህይወት ከተረፉ የጸጸት፣ ድባቴና የጥፋተኝነት ስሜቶችን ያንጸባርቃሉ። ከዚህ በተጨማሪ ራስን ማጥፋት የሚጎዳው ራሳችንን ብቻ ሳይሆን የሚወዱንን ቤተሰቦች፣ ጓደኞች እንዲሁም አካባቢን የሚጎዳ አጸያፊ ድርጊት ነው። አንድ ሁልጊዜ የሚስቅ ሰው ከላይ በምናየው ነገር ደስተኛ ነው ብለን መተው የለብንም። አብረውን ሲጫወቱ፣ ሲደሰቱ፣ ሲዝናኑ ስንቶቻችን ነን ደስተኛ ናቸው ብለን የምናስበው? ይህ አስተሳሰብ ትክክል አይደለም ብዬ አምናለሁ። የሰው ልጅ የውስጡን ማወቅ፣ ምን እያሰበ እንደሆነ፣ ምን እንደሚያስከፋው፣ ምን እንደሚያሳስበውና እንደሚያስጨንቀው ለማወቅ አስቸጋሪ የሚሆንበት አጋጣሚዎች ይኖራሉ። የሰውን ችግር ከመጠን በላይ አቅልሎ ማየት ሌላኛው የተሳሳተ አመለካከት ነው። ነገር ግን አንዳንድ ጊዜ ለሰው ከባድ መስሎ የሚታየው ችግር ለሌላው ቀላል መስሎ ሊታይ ይችላል። በዚህ መሃል የሰዎችን ችግር ሳንረዳ በመሃል የምናጣቸው ሰዎች ይኖራሉ። ዶክተር ኤርሚያስ ስለ ምክራቸው እናመሰግናለን። ኤልያስ መልካ የደረሰው ኑር ባታምንም የተሰኘ ሙዚቃን ከልቦና ሆኖ የሰማ ራሱን ሊያጠፋበት የገዛውን ገመድ ከእጁ መወርወሩ አይቀሬ ነው። ኑር ባታምንም ሳታሰናብት መሰናበት በራስ የለም። መች መብቴ ብለህ ወደህ መርጠህ መጣህባት፣ መብት ነው ብላለች አንተም ማኖር መች ከበዳት። ኑር ባታምንም ኤልያስ እንዳለው ነው። ባናምንም ብንኖር ይሻል ይሆናል። ግን ኤልያስ መልካም ቢሆን ወደ መጨረሻ ከሞት ጋር ወይ ምጣ ወይ ልምጣ ብሎ ይደራደራል ከመልአከ ሞት ጋር። እጆቼን ዘርግቼ እቀበለው ነበር የውሃ ሽታ ሆኖ ሄዶ በዛው ባይቀር በሚሉ የመሰሉ ፋንታውን የሙዚቃ ስንኞች ይነጋገራል። ደግሞ ሐኪም ቤት ገብቶ ደም ይለገስ ሲባል ሃይማኖቴ አይፈቅድም ብሎ ያስቸግራል። አንዳንዴ ከመኖር መሞት ይመረጣል። የዳግማዊ አጼ ቴዎድሮስ ሞት በህይወት ከመኖር የተሻለ ዋጋ እንዳለው የሚገባን በዚህ ሰሞን አሜሪካ የቬንዙዌላን መሪ ኒኮላስ ማዱሮን ማርካ ስታዋርድ ስናይ ነው። ያዳጊዋ ቀነኒ አዱኛ ህይወት ግን አበባ ነበረች። ፍሬዋን እንጠብቅ ነበር፣ ከሰመች። ያሳዝናል። አበቃን። ቸር ያቆየን።